የሚል ትዝ ይላል በልልኝ ትዝታ ትዝ የሚል ትዝ ይለኛል ማለት ረሳው አላልክም አላለም በላ እና everybody follow her follow አርጓት like subscribe share copy link ምናምን ሁሉን ነገር እሺ ሰምታችኋል እሺ ሰምታችኋል ዶሮ ሁለት ዶሮ አስራ ማለት ነው አዞ ሙርት ይብኛለሽ Like, share, subscribe, Dirty Kitchen. ሰላም ውድ የዩቲዩብ ተከታታዮች አሁን የምንገኘው የኢትዮ ጀርመን ካስ ዝግጅት ነው ከተማ እንግዲህ ውስጥ ገብተን ደግሞ እናሳያቸዋለን መልካም እሺ ሰላም ስማችሁን መጀመሪያ እኔ ኩራባቸው እባላለሁ ቅጥል ስሜ ሰንበሬ ነው እኔ ሲሳይ ታፈሰ እባላለሁ ፍራንክፈርት የኳስ ኢትዮ አዲስ ኳስ ተጫዋችም ደጋፊም አባልም ነኝ ተስፋ ይባላለሁ እኔ ስም ዳዊት እባላለሁ እዚህ ፍራንክፈርት አካባቢ ነዋሪ ነኝ ትዝታ እባላለሁ እኔ ደግሞ ሜሮን እባላለሁ እሺ ከተማ ነው የመጣሁት ከዳርምሽታት ነው ከዳርምሽታት የትኛው ቡድን አባል ነህ የኢትዮ ፍራንክፈርት አዲስ አባል ነኝ እሺ የኢትዮ ፍራንክፈርት ማን ልትደግፍ ነው የመጣው ኖርማል ያው ዳርምሽታት የምደግፈው ከተማ ክለብ ስለሆነ አዎ ግን እንደ አጠቃላይ ያው ዝግጅቱ ላይ ለመገኘትና ያለውን ድባብ ለመካፈል ነው የመጣሁት እሺ ዛሬ አንተስ ማን ልትደግፍ ነው የመጣው እኔ እሱ እንዳለኝ እነሱ ኢትዮ አዲስ ደጋፊ ነኝ ያ ከሱ ጋር አንድ ላይ ማለት ነው እኔ እንኳን ያው ቤተሰብ ምዝህ ስላለኝ የኢትዮ ፍራንክፈርት ደጋፊ እሺ ሁኔታውን ለማየት ነው የመጣሁት ቢሆንም ግን ከሆነ ፍራንክፈርት ደጋፊ ነን ዝግጅቱን እስካሁን እስኪ እንዴት አያችሁት ዝግጅቱ በጣም ቆንጆ ነው እንግዲህ እንደምታዩት በጣም አሪፍ ነው ወደዛ በኩል ያለውን ነገር ታሳያቸው ደስ ይላል ካሜራማንሽ እንደዚህ አይነት ፕሮግራም ሲዘጋጅ ለኛ ብቻ ሳይሆን ለህፃናት ለልጆቻችን እንዲሁም ለሌላ ሰው ለትልቅ ሰዎች ለጎልማሶች የሚሆን ፕሮግራም ነው በአመት አንድ የሚካሄድ ፌስቲቫል ስለሆነ የትም ቦታ ላይ እንደዚህ ነገር ተስፋፍቶ ቢቀጥል ደስ ይላል ቆንጆ ነው ጥሩ አርገን አይተነዋል ዋንጫውን ደግሞ አዲስ ቢበላው ደስ ይላል ጥሩ ነው ያው ብዙም ሰው አለ ግን ሙቀቱ ትንሽ ያስቸግራል ግን ጥሩ ነው ዝግጅቱን እስካሁን እንዴት አየው ዝግጅቱ በጣም ደስ ይላል እኔ ጠብቄ የነበረው ምናልባት ነገ ብዙ ሰው ይመጣል ብዬ ነበር ግን ዛሬም ብዙ ሰው ተገኝቷል
ያው በጣም ደስ የሚል ፕሮግራም ነው እስካሁን ባለው ሁኔታ። እሺ አንተስ እስካሁን እንዴት አየኸው ዝግጅቱ? እኔ እንኳን ያየሁት የኢትዮጵያዊነት መንፈስ ነው። ማንኛውም ኢትዮጵያዊ ሆኖ እዚህ የሚገናኝበት ነው። በአመት አንዴ የሚዘጋጅ ነው። በጀርመን ውስጥ በፍራንክፈርት ዛሬ በፍራንክፈርት ነው እና ሌላ ጊዜ የትኛውም እጣ ይጣጣላል። ቀጣይ የትኛው ውስጥ እንደሚካሄድ በአመት አንዴ የምንገናኝበት ማለት ነው እና የኢትዮጵያዊ መንፈስ ደስ ይልሻል። እርስ በራስ ህጻናቶች እርስ በራስ የሚተዋወቁበት የሚገናኙበት ቦታ ነው። ቆንጆ ፕሮግራም ነው እያስባለሁ። ለኔም ምግቡ ይጣፍጥ ነበር። ኳሱም ስንመለከት አሪፍ ነበር። አይፋ ደስ ይላል፣ ለማየትም ይመቻል። ምንም ማለት ነው ከሱ በስተቀር ዝግጅቱ አሪፍ ነው። ምክንያቱም እዚህ ዶችላንድ ለሚደረገው ፕሮግራም በቂ ሰው አለ ብዬ ገምታለሁ። በጣም ብዙ ሰው ነው ያለው። ባለፈው 2 አመት ወደ ኮልን አካባቢ ነበርኩኝ። እንደዚህ ቆንጆ ቫይብ ነበር የነበረው። አሪፍ ነበር። በጣም አሪፍ ነው። የመጨረሻዎቹን 3 የኢትዮጵያ ጠቅላይ ሚኒስትሮች ጥራልኝ እስኪ። የኢትዮጵያ የመጨረሻ 3 ጠቅላይ ሚኒስትሮች ኦኬ። ህይወታቸው ከማለፉ በፊት መለስ ዜናዊ ነበሩ። እሺ ከዛ በኋላ ኃይለማርያም ደሳለኝ፣ ከዛቸው በኋላ ደግሞ በአሁኑ ሰዓት ሀገሪቷን የሚመራው ዶክተር አብይ ብዬ ደግሞ እስኪ ትዝታ ትዝ ሲል ትዝ የሚል ትዝ ይላል በልልኝ። ትዝታ ትዝ የሚል ትዝ ይለኛል ማለት ነው። ትዝታ ትዝ ሲል ትዝ የሚል ትዝ ይላል። ያ ረሳው አላልክም አላለም በላት እሷ አለች በላት። ሎክማል ብቻ ትዝ ሲል እሺ ትዝ የሚል ትዝ ይላል። ትዝታ ትዝ የሚል አይችለውም። የመጨረሻ ሙከራ ሁሌ ነው ማስተማር አይችለውም። ትዝ ሲል ትዝ የሚል ትዝ ይላል በልልኝ። ትዝታ ትዝ የሚል ትዝ የሚል የመጨረሻ ቻንስ ወጥቷል። ና ብለዋል አብያላት አንቺንም ግን ትዝታ ትዝ ሲል ትዝ የሚል ትዝ ይላል በልልኝ። ትዝታ ትዝ ሲል ትዝ የሚል ትዝ ይላል። ትዝታ ትዝ ሲል ትዝ የሚል ትዝ ይላል። አንድ ጥያቄ ልጠይቅ። ከኢትዮጵያ 3 ትልልቅ በዓላቶችን መስቀል፣ ፋሲካ ከኢትዮጵያ 5 ከተማ ቁጠርልኝ። አዲስ አበባ፣ ጎንደር፣ ደብረ ብርሃን፣ እሺ፣ ደብረ ዘይት፣ ያ ደሴ ያ ኦኬ። አንቺ ደግሞ ኢትዮጵያ 3 ሰላምታዎች ጠዋት፣ ከሰዓት እና ማታ ላይ የሚባሉትን ጥቀሽልኝ። ኦኬ ጠዋት እንደምን ዋልሽ? ባት እንዴት ዋልሽ? ከእንቅልፍ ስትነሺ ምንድን ነው የምትይው? ከእንቅልፍ ስትነሺ እንዴት አደርሽ? እሺ እንዴት አደርሽ? እንደምን ዋልሽ እና እንዴት አመሸሽ? አመሰግናለሁ። አንድ ጥያቄ አዘጋጅቻለሁ ልጠይቅ። በደንብ ስማኝ። አንድ ሴትዮ 12 ዶሮ ይዛ ሄደች። 2 ሽጣ ስንት ይዛ ተመለሰች? 12 ዶሮ ይዛ ሄደች። 2 ሽጣ ስንት ይዛ መጣች ተመለሰች? ኦኬ 2 ሽጣ በሂሳብ ደረጃ 10 ነው ይዛ የምትመለሰው። 10 እሺ። እስኪ አንድ ሴትዮ 12 ዶሮ ይዛ ሄደች። 2 ሽጣ ስንት ይዛ ትመለሳለች? ትሪክ አለው 12 አላወቀው በደንብ ስማኝ። እሺ አንድ ሴትዮ 12 ዶሮ ይዛ ሄደች። ኦኬ 2 ዶሮ ሽጣ ስንት ዶሮ ይዛ ተመለሰች? ምን የመደመር መቀነስ ጥያቄ ነው ወይስ ሌላ ውስጥ ብሎ አስበው። ኦኬ 12 ዶሮ ይዛ የት ነው ሄደች?
ገበያ ሄደች። ኦኬ ከዛ ገበያ ሄዳ ሁለቱን ሸጣ ከዛ 10 ይዛ ተመለሰች ታዲያ ነው እሱ ነው ማለት እስኪ ደግሞ አስቡ 12 ዶሮ ይዛ ወደ ገበያ ሄደች ያ ከዛ ሁለቱን ምን አደረገች ሸጠችው አይደለ ወደ እኔ ተመለሰችው ወደ ቤት የተመለሰችው ወይ ሌላ ቦታ ነው ወደ ቤት የተመለሰችው 10 ነው ታዲያ እሺ 10 ብላ እሺ ልንገረው አንድ ሴትዮ 12 ዶሮ 10 ኦኬ ይዛ ሄደች ሁለት ሽጣ 10 ተመለሰች እንደዛ ነው እሺ በጣም ነው የማመሰግነው እሺ ልንገረኝ እሺ አንድ ሴትዮ 12 ዶሮ 10 ማለት ነው አዞ ሙርት ይብኛለሽ አማርኛውን አጠቅልላ ታዲያ 12 ዶሮ 10 ሄደች ከዛ ሁለት ዶሮ ሽጣ ስንት ይዛ ተመለሰች ምንም ሽጣ ነው የተመለሰች በጣም ነው የማመሰግነው ተሸውዳለሁ አቤጌ አይ በጣም ነው ደስ ያለኝ በአማርኛ እንዳለ ጨዋታ ስለጫወትሽ ካንቺ ስለመጣ ጨዋታ ደስ ብሎኛል አመሰግናለሁ አመሰግናለሁ አሁን ደግሞ ሁለት ከቲክቶክ የምናውቃቸው ፊቶችን አግኝተናል። እሺ መጀመሪያ ስማችሁን እስኪ? አማህ እባላለሁ። እኔ ሮቤል እባላለሁ። እሺ ስላገኛችሁ በጣም ደስ ብሎኛል። እኛም ደስ ብሎናል። እንዴት አያችሁ ድባቡን? እስካሁን አሪፍ ነው። ኢትስ ናይስ ያ አሪፍ ነው። አየሩም አሪፍ ነው። ሰዎቹም ደስ ይላሉ። ግን ብዙ ሰው አልነበረም። ብዙ ሰው እሺ የትኛውን ቡድን ልትደግፉ ነው የመጣችሁት? እኔ ኢትዮ ሙኒክን ልደግፍ ነው የመጣሁት። ኢትዮ ከለን እሺ መጀመሪያ ለአቤል አንድ ጥያቄ አለኝ። 13ቱን የኢትዮጵያ ወራቶችን ጥራልኝ። 13 ወሮችን 13ቱን መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ መጋቢት፣ ታህሳስ፣ ግንቦት፣ ነሐሴ፣ ህዳር፣ እንግዲህ ወርቋል አቤል ወርቋል። እሺ አንተ ደግሞ አሁን ምልልህን ትደግምልኛለህ? እሺ ትዝታ ትዝ ሲል ትዝ የሚል ትዝ ይላል። ትዝታ ትዝ ሲል ትዝ የሚል ትዝ ይላል። ኦኬ እሺ ይሄን ስለዋል 5 ጊዜ በተደጋጋሚ በበግ ቤት በገባ በልልኝ። 5 ጊዜ በበግ ቤት በገባ በበግ ቤት በገባ በበግ ቤት በገባ በበግ ቤት በገባ በበግ ቤት በገባ። በጣም አመሰግናችሁ። በጣም ደስ ብሎናል። እናመሰግናለን። እኛም በጣም ደስ ብሎናል። እና ኤቨሪባዲ ፎሎ አድርጓት፣ ላይክ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ ምናምን ሁሉን ነገር እሺ። ሰምታችኋል። አመሰግናለሁ። ሰላም ወንድሜ እንዴት ነህ? ሰላም ነሽ? እግዚአብሔር ይመስገን ደህና ነኝ። እስኪ መጀመሪያ ስምን አስተዋውቅልኝ። ስሜ ናትናኤል መኩሪያ ይባላል። እሺ መጣሁት ከከለን ከተማ። ኦኬ እሺ በጣም ደስ ይላል። ዝግጅቱን እስካሁን እስኪ እንዴት አየው? ዝግጅቱ ከባለፈው ዓመት የተሻለ ነው። በጣም ብዙ ሰው አለ። በተለይ ደግሞ እንደናንተ ያሉ ወጣቶች በጣም በዝተዋል። በጣም ደስ የሚል ድባብ፣ ሰው እየተዝናና ነው ያለው። እኛም መጽሐፍ እየሸጥን ያለ ነው። ቆንጆ ዝግጅት ነው። እስኪ ትንሽ ስለ መጽሐፍ ንገረን እስኪ። ተንከራታች ህልሞች ይባላል የመጽሐፍ ርዕስ። ይህ ማለት የግለ ታሪክ ነው። ስለ ልጅነት ታሪኬ፣ ስለ ማህበራዊ ህይወት፣ ስለ ስደት፣ ስለ ህይወት ውጣ ውረድ፣ በአጠቃላይ የሰው ልጅ በብዙ ዋጋና በብዙ ውጣ ውረድ ለህልሙ
መክፈል ያለበትን ዋጋ ምን ያህል ርቀት ሄዶ መክፈል እንዳለበት ላይ ተመስርቶ የተጻፈ መጽሐፍ ነው። እሺ አዎ በጣም ደስ ይላል። እስኪ ያነሳሳ ይሄን መጽሐፍ ለመጻፍ ምንድነው ያነሳሳ? ታሪኩ ብዙ ነው እንግዲህ አጠር አድርጌ ለመናገር ያክል ያው ልጅነቴ ነው አንደኛው፣ ሁለተኛው ደግሞ ስደተኛ ካምፕ ረጅም ዓመት ሰርቻለሁ። በሶስተኛ ደረጃ ደግሞ ለወጣቱ በተለይ ደግሞ ኢትዮጵያ ውስጥ ላሉት ወጣቶች የስደትን አስከፊነት በውጭ ዓለም ያለው በተለይ ደግሞ በአውሮፓ ያለውን የህይወት ውጣ ውረድን ምን እንደሚመስል ለማስተማር ነው እንግዲህ ያነሳሳኝ። እሺ በጣም ደስ ይላል። በጣም ነው አመሰግናለሁ ስለላረግ ስለቻልኩኝ። እስኪ አሁን አንድ መጽሐፍ ስንት ነው ብቻ? አንዱ 18 ዩሮ ነው። 18 በጣም ተመጣጣኝ ነው። አዎ እሺ እናመሰግናለን። እሺ ቴንክ ዩ። እሺ Hey!